ውሃትን ደደቢት በረሃ ሲሰባሰቡ የአማራን ጥላቻን ዘገቡ እና በዚያ በእያንዳንዳቸው በትግላቸው ፕሮግራም በምናይበት ሰዓት ለምሳሌ የትግል የትግራይ ነፃ አውጪ ድርጅት በኋላ ህወሓት ተብላ ስልጣን እስካዘችበት ድረስ ያለውን ስናየው በ1968 ዓመተ ምህረት ኦር 67 ልክ በረሃ እንደገቡ የትግል ማኒፌስቶቻቸው ፕሮግራማቸው እንደምናየው ጨቋኟን አማራ የትግራይ ዋና ብሔራዊ ትግል ጸረ አማራ ብሔራዊ ትግል ነው፣ ጸረ ኢምፔሪያሊዝም ነው አይነት ነገር ነው። እንግዲህ አስበው ህወሓትን ስትል የፖለቲካ ልክነት እንኳን አላበችለት። ለምሳሌ የአማራ ገዥ መደብ ነው ወይም የአማራ ልሂቅ ነው አላለችም። ህዝቡን በሙሉ ጠላት የሚያለችው እነሱም በኋላ ግን ለማጨበሩ በኋላ ድል ካደረጉ በኋላ ከ17 ዓመት በኋላ እኛ የወረድ ነው ደርግን ለመታገል ምናምን አይነት ነገር ቅርጥስ ነገር ለመሸወድ ህዝቡን ሞክረዋል፣ አታለውታል። ግን እና የአማራን ህዝብ አታለውታል፣ ተሳክቶላቸዋል። በማን ተሳካላቸው? በተላላኪዎቹ እነሱ ባስቀመጡት ብአዴን ብለው ባስቀመጡት ማለት ነው። እንደውም ደርግ 1966 ወይ ያው እንትኑ አብዮቱ ፈነዳ 1967 መስከረም 2 ነው ስልጣን ያዘ አይደል? እነሱ ደግሞ የካቲት 11 1967 ነው እንግዲህ መሰረት ነው የሚሉ ወያኔዎች በፖለቲካ ፕሮግራማቸው እንደሚነግሩን ማለት ነው። እንዴት አድርገው ነው አንድን መንግስት ገና በሁለት እግሩ ያልቆመውን ደርግን ነው ልንታገል የወረደ ነው ብሎ የሚሉት ይሄ የማይዋጥ ነገርና ህዝባቸው ሲያታሉት ሲኖሩ ናቸው። ይህንን በብዙ በማህበራዊ ሚዲያ ተከራክሬያለሁ፣ መድረኮች ላይ በጽሁፎች ላይ ብዙ ጊዜ ተከራክሬያለሁ። በፊት ማለት ነው አንድ መንግስት እንደተጀመረ አምባገነን ሳይታወቅ ምሳንሳ ደርግ ነው የሚሉ አይደለም፣ ግን ውስጣቸው ይህንን ደብቀው ነው በስዊት ነበር ማለት። ስለዚህ አማራ ጠላታችን ነው ብለው የጀመሩት ማለት ነው። ስለዚህ ኦነግም በተመሳሳይ በ1965 ዓመተ ምህረት የኦነግን ማኒፌስቶ በሚያለው ጊዜ ያው እዚያ ላይ ቁጭ አድርገው አስቀምጠውታል ማለት ነው። ጸረ አማራ ትግል እንደሆነ ትግላቸው፣ ግባቸው፣ መነሻቸው፣ መንደራሻቸው የመጨረሻ የትግላቸው ግብ አማራን ድል ማድረግ፣ አንገት ማስደፋትና የራሳቸውን የዘጉልልና ወይም ደግሞ ሪፐብሊክ ግሬት ሪፐብሊክ የሚሏቸው ወይ ደግሞ ታላቋን ኦሮሚያ ወይ ታላቋን ትግራይ መመስረት ነው የሚል ነበር የፖለቲካ ፕሮግራማቸው። የመጨረሻ ግባቸው እሱን ማሳካት ነው። አሁንም የተፈጸመው ያለ ይሄ ነው የተፈጸመብን ያለ ማለት ነው። እና ይህ ከሰላማዊ ትግል እንዴት ወደ ትግል ገባበት ለሚለው እንግዲህ ያለፈው 34 ዓመት ይሄ ከበረሃ አርግዞት የነበረው የጸረ አማራ ፕሮግራማቸው ማኒፌስቶአቸውን እንደተሸከሙ ነው አዲስ አበባ የገቡት። ስለዚህ ይህንን አብዮት ይህንን የተሸከሙትን ሐሳብ ጸረ አማራ አብዮት ወደ ምን ነው የቀየሩት? እውቅና ሰጡት። በምን እውቅና ሰጡት? ህጋዊ እውቅና ሰጡት። በህገ መንግስት አጸደቁት። እንግዲህ ለዚህ ነው እንግዲህ አማራ ሲሳደድ በስንት በደሙና በላቡ የሰራትን ሀገር ባይተዋር ያደረጉት። እየተሳደደ አትግደሉን። በሰላማዊ ሰልፍ በተለይ ላለፉት 7 ዓመት ይሄ ለውጥ መጣ ከተባለ ወደዚህ ወያኔ ተሸሽታ ወደ እንትኑ ከሄደች በኋላ ወደ መቀሌ ከሄደች በኋላ በሷ በጉራ የተተካው ይሄ ኦሮሞ ብልጽግና ወይም ደግሞ ኦሌፊዝም የሚሉት እና ሰፋ ጃላታ ኦሌፊዝም የሚል አንድ ጽሁፍ አይቻችኋለሁ። ኦሮሞያን መስበርቱ እና እነዚህ ኃይል ነው እንግዲህ ወደ ትግል የገባው አማራ። እንደምናስታውሰው በተለይ በባሰ መልኩ በዚህ 7 ዓመት ውስጥ ዓለምን ጉድ ያስባለ በአማራ ላይ የዘር ጭፍጨፋ ተካሄደ። በየከተሞች ሰልፍ ተካሄደ። የመጨረሻ ታስታውሳላችሁ? በቃን ሰልፍ የተካሄደበት 2013 ሚያዝያ ወር አካባቢ
በቃን ተባለ። ከበቃን ትግል ተገባ። ዋናው መነሻ ነው። እሺ አዎ፣ በተለይ 2013 ላይ እንግዲህ ሰሜን ዕዝ የሚባለውን የመከላከያ ሰራዊት እንግዲህ መሳሪያ በመጠርነፍ ምንም በማያውቀው መልኩ እየተለየ የተገደለውም የአማራ መከላከያ ነው። አዎ በዚያም እንግዲህ ማይካድራ፣ ጉራ ፋርዳ፣ መተከል፣ ጭና ይሄ ሁሉ እንግዲህ የአማራ ህዝብ እልቂት የተካሄደባቸው የደም መሬቶች ናቸውና በዚህ ምትክ አሁን ወደ ከሰላማዊ ትግል ወደ ትጥቅ ትግል ተሸጋግሯል ማለት ነው። እሺ ቀጣይ ጥያቄ የአማራ ህዝብ የህልውና ትግል ተግዳሮቶችና መውጫ መንገዶች። እንግዲህ ይህንን የህልውና ትግል የትጥቅ ትግል የጀመርነው ያው የህልውና ትግላችን በሰላማዊ ሰልፍ ማሳየተናል፣ በማህበራዊ ሚዲያም ታግለናል። ተነሳ አማራ፣ ተደራጅ አማራ እያልን ታግለናል። ህዝቡን አታግለናል። ህዝቡም አብሮ ከጎናችን ሆኗል ማለት ነው። ይሄ ነው አንዱ የመጀመሪያው የህልውና ትግል። አሁን ደግሞ የጀመረው በተለይ እንግዲህ ላለፉት 2 ዓመታት የአማራ የህልውና ትግል ተጀምሯል። የትጥቅ ትግል ተጀምሯል። ህልውናን የማስቀጠል ጥያቄ ነው። ምናልባት አሁን አማራ ተኩሶ ማይስት ወይም ደግሞ የነፍጠኛ ስለሆነ ወይም ትምከተኛ ስለሆነ አይደለም ይገባው። በተለይ አድማጭ ተመልካቾቻችንን ሊረዱልን የሚገባ ነገር አማራ ይህንን ጦርነት የጀመረው የገባበት ህልውናውን የማስቀጠል ጥያቄ ነው እንጂ የጠባጫሪነት ወይም ደግሞ የጦረኝነት አባዜ ኑሮበት አይደለም። ስለዚህ ይህንን የህልውና ትግል ተግዳሮቶች አሉ። ተግዳሮቶቹ ምን መሰለህ? ልክ ህዝባዊ ማዕበል ነው ተብሎ ብዙ በርካታ የተለያየ አሳሰብ ያላቸው ተዋናዮች ገብተው ህዝባዊ ስለሆነ ገብተው እየፈተፈቱት ነው። ለምሳሌ በፊት ከህወሓት ጎን ተሰልፈው ህዝባቸውን ሽጠው እያወቁ ከበደሎች ጎን ሆነው በተለይ ከህወሓት ወያኔ ጎን ሆነው በብአዴን በሚባለው መዋቅር ተሰልፈው ህዝባችን ሲበዘብዙና ሲያሰቃዩ የነበሩ ተጠያቂ የሚሆኑ የነበሩት አሁን ገብተዋል። እዚህ ትግል አብሮ ገብተዋል። ይሄኛው አንዱ ተግዳሮት ነው። እነዚህ ሰዎች ያኛው ግብራቸው አይለቃቸውም። አሁንም ቢሆንም በየቦታው ንትርክ የሚፈጥሩ ይስተዋላሉ። እንዲሁ ለምሳሌ አንድ ነገር እንዲሁ ላብነት ልጥቀስልህ። የአማራን ህልውና ትግል የደገፉ መስለው ነገር ግን ለዚህ ለአገዛዙ አገልጋይ የሆኑ የአማራ ብልጽግናዎች ከፍተኛ አመራሮች በባለፈው ግምገማ አድርጎ ደስዬ ደጀንና የጸጥታ የሆነ ኃላፊ የነበሩትን ሰዎች ደሳሌ ጣሰው ማለት እነሱ ሲነሱ ምንድነው ያሉት? እነዚህ ሰዎች ለምንድነው የተነካብን? ጎጃም ስለሆነ ጎንደር ስለሆነ ነው። እንዲህ አይነት ነገር ነው የገጠመናስ። ብአዴን ራስ ከዳ አማራ ራስ ከድ ነው። ከጎጃምን በለው ከጎንደር ይምጣ ከወሎም ይምጣ እኛን የሚያገባን ነገር አለ። ይህንን ሲያጮሁ ነበር። እነማን? የአማራን የህልውና ትግል ደገፍን የሚሳካል። ስለዚህ ሄደው መንደር ላይ ጎጥ ላይ ሲሸጉጡ እነዚህ አሉበት። እነዚህ አንድ ዋና ተግዳሮት ናቸው ማለት ነው። ሌላው የብልጽግና ፋኖችም አሉ እዚህ ከኛ ውስጥ ማለት ከዚህ በተለይ እዚህ ውስጥ አብረው እነሱም አብረዋል። እኛ ጋር አብረው ታጋይ መስለው ግን ደግሞ የተከፈላቸው ትግሉን ወደ ኋላ የሚያንሸራትቱ እነዚህኞችም አሉ እና በአጠቃላይ የህዝብ ትግል ነው ብለን
እንደው ዝም ብለን በደፈናው የምናስገባው ምንመረም ሳንመረምር ምን ሳንል ለምሳሌ ከአዲስ አበባ ወይ ከቆይቶ መጣ እኔ ፋኖን ደግፋለሁና ለግባቢ ካለን ዝም ብለን ማስገባት የለብንም፣ መመርመር አለብን። ያን ዝም ብለን ካስገባነው ችግር ያመጣብናል ማለት ነው። አትሊስት ቢያንስ እንኳን ለ6 ወር መቆየት መፈተሽ አለብን። አሁን እየተስተዋለብን ያለ ችግር ይሄ ነው ማለት ነው እንጂ ትግሉን የሚያውቁ አብረው የመጡ የትግሉ መነሻ መዳረሻ አይነት የገባቸው አካላትንም ወደ ኋላ የሚጎትብን ያለው ይሄ ነው። ደግሞ በስሜት ደግሞ ይገባም ማለት ያን በስሜት የገባውን እንኳን ብዙ እንቅፋት ላይመጣ ይችላል። እሱን ቀስ አድርገህ ልታስረዳው ትችላለህ። እነዚህኞች ግን አውቀው የገቡት የብልጽግና ካድሬ የነበሩት ደግሞ የብአዴን ካድሬ የነበሩት እነዚያኞች በስሜት የገቡትንም እንኳን አቅጣጫ እያስቀየሱብን ነው። ይሄ ነው ዋናው ተግዳሮት። መውጫ መንገዱ ምንድን ነው ብላቸው፣ አንደኛ ለምሳሌ ቀደም እንዳልኩ ከየትኛውም አካባቢ ቆይቶ መጡ። እኔ በቃ እኔ ፋኖ ነኝ፣ የአማራ ትግል ልደግፍ መጥቻለሁ፣ ላግዛችሁ መጥቻለሁ፣ በሀብትም በጉልበትም በቴክኒክም በእውቀትም ቢለን ማለት ነው። እሱ ጋር ሊደግፈን መጥቷል ብለን እሱ ማስገባት የለብን። ቅድም እንዳልኩ ለ6 ወር ለተወሰነ ጊዜ ቢያንስ እንኳን ማቆየት አለብን፣ መከታተል መመርመር አለብን፣ የጊዜ ገደብ መስጠት አለብን። ካሁን ቀደም እንደዚህ ተሳስተው የገቡትን ኃይሎች ሀሳባቸው ምን እንደሆነ እነሱንም መከታተልና እንትማት አለብን ማለት ነው። ሌላው ተግዳሮት ምን ሌብነትን ጭምር ማለት ሌብነት አሁን በጣም ትልቅ ፋት ሆነብን። ይህንን ትግል መንሰላል አድርጎ ለመዝረፍና ስልጣን ለመቀራመት አስቦ ይገባል። በተለይ ለመዝረፍ በአብዛኛው ማለት ነው። አሁንም የገጠመን ያለ ተግዳሮት ስለሆነ እነዚህኞችን ልተከታተልና ክትትል ማድረግ ቶሎ ምላሽ መስጠትና ማስተካከልና ማረም መቻል አለብን። ይሄ ነው። እሺ፣ ቀጣይ ጥያቄ የአማራ ታሪካዊና ወቅታዊ ጠላቶች እነማን ናቸው? አሰላለፋቸውስ? እንግዲህ የአማራ ታሪካዊ ጠላቶች አሉ። ቅድም የመጀመሪያው መግቢያ ላይ እንደመነሻ እንትን ብዬልሃለሁ እና እንግዲህ ታሪካዊ ጠላት የምትለው አንተ ልታረቀው ማትችለው ጠላት ማለት ነው። ታሪካዊ ጠላት በተለይ ከቀይ ገዥ ተስፋፊዎች ጀምሮ እና እንደዚሁም ደግሞ የቀይ ገዥ ተስፋፊዎችን ተልእኮ ተቀባይ እሳቤ ተሸካሚዎች የሀገር ውስጥ ባንዳዎች ለምሳሌ የትግራይ ብሔርተኞች በተለይ በህወሓት በሚባለው ስብስብ ውስጥ ያሉ እንዲሁም የኦሮሞ ብሔርተኞች ስለ በአጠቃላይ እንዳለ ለምሳሌ አሁን ብሔርተኞች ሆነው የትግራይ ብሔርተኞች ሆነው ጥሩ አመለካከት ያላቸው ስለ ኢትዮጵያዊነት፣ ስለ ሌሎች፣ ስለ አማራ፣ ስለ ሌላው ብሔረሰቦች የሚያስቡ የሚጨነቁ አሉ። አክራሪ ብሔርተኞች ወይ ደግሞ አማራ ጠል ብሔርተኞች፣ ለዚህ ከኦሮሞ ብሔርተኞችም ጥሩ ብሔርተኞች አሉ። አገር አመለካከት ያላቸው ብሔርተኞች አሉ። በተቃራኒው ግን ደግሞ ጸረ አማራ እሳቤ ያላቸው ከዚያ ነገድ የወጡ እነዚህ ልሂቆች አሉ። ምሁራዊ መደብ እንደምናስታውሰው የቅርብ ጊዜ ትውስታችን ነው። እንደው በሚዲያ በቴሌቪዥን መስኮት ምሁር ነኝ ተብዮ ወጥቶ የፖለቲካ ልክነት እንኳን ሳይበግራቸው
አማራን በጠላትነት የሚሳደቡ አማራ ካልጠፋ ብለው ለምሳሌ አማራና ኦርቶዶክስን ማምታታት አለ። ማምታታት እንደምናስታውሰው አዲስ አበባ ዩኒቨርሲቲ የሚባል እኔም እዚያ ነው የተመረኩ፣ እዚያ ተቋም ነው የተመረኩ። ነገር ግን አንዳንዴ ደግሞ ስታስበው ደግሞ ምን አይነት ምሁሮችን እንደያዘን ካነጋገራቸው አይተህ የምናፍርበት ኮንዲሽን አለ። እና ምንድን ነው ይባል ይሄ ዶክተር ገመቹ የሚባል አንድ ግለሰብ ቀርቦ ምንድን ነው ያለው? አማራና ኦርቶዶክስ አንድ ነው አለ። እና አጼ ምኒልክ እንደመጡ ኦርቶዶክስን ኦሮሞን አጥምቀውታል። እና ያንን ኦሮሞን ያጠመቁት ኦርቶዶክስ ለማድረግ አይደለም አማራነትን ለማድረግ ነው አይነት ነገር ጥላቻ እስከመናገር ደርሰዋል። ስለዚህ እነዚህ ናቸው ማለት ነው የአማራ ታሪካዊ ጠላቶች ናቸው። እንዴት ታሪካዊ ጠላቶች? በተለይ እነዚህ ሰዎች የሙሶሎኒ ወራሾች ናቸው፣ የሂትለር ወራሾች ናቸው። ወይም በአጠቃላይ የቀይ ግዥ ተስፋፊ ኃይሎች የነሱን እሳቤ የአማራ ጥላቻን እሳቤ የወራሾች ናቸው። እነዚህ ናቸው ታሪካዊ ጠላቶች የሚባለው። ልትታረቅም አትችልም። ከነዚህ ጋር የምታረቅበት ታሪካዊ ጠላቶች ናቸው ማለት ነው። ወቅታዊ ጠላቶች የምትላቸው ደግሞ ከነዚህ ጋር የነዚህን የታሪካዊ ጠላቶችን እሳቤ በማጋራት በጥቅምና በተለያየ ብልጭ ነገሮች ተታለው በሆዳቸው ተታለው ከዚህ ከአማራ ማህበረሰብ የተወለዱ ልጆች እነዚህ ራስ ክዶች ምናችን ማለት ነው። እነዚህ ናቸው ወቅታዊ ጠላቶቻችን የምትለን። በጣም ለትግላችን ለአማራ ቅድም ከላይ ተግዳሮት ከሚለው እንደገለጽኩልህ በጣም ለትግሉ ተግዳሮት እየሆኑብን የመጡ ይሄ የኦሮሞማው ኃይል አይደለም፣ የኦሮሞው ስብስብ አይደለም። እዚህ ባህር ዳር የተቀመጠ የነሱን ተልእኮ ተቀባይ ስማቸውን እንጂ ግብራቸውን ያልቀየሩ በፊት የህወሓት ተላላኪዎች ነበሩ። አረ ይቅርታ ተላላኪዎች ነበርና አሉ። ይቅር ይበለን የአማራ ህዝብ አሉ። ያን ግብራቸውን ሳይቀይሩ ደግሞ ወዲያውን ተከሩተው የኦሮሞማ ብልጽግና አሸርጋጆች የሆኑ እንደነ ተመስገን ጥሩን አይነቶችና እንደነ አገኘሁ ተሻገር ማን ነው ደግሞ እሱ የነ ድረስ ሳባ አይነቶች ናቸው። እነዚህ ናቸው ማለት ነው ወቅታዊ ጠላቶቻችን ናቸው። ከማን ከታሪካዊ ጠላቶቻችን ባልተናነሰ በአማራ ህዝብ ላይ አያሌ በደል እየፈጸሙ ነው ባልተናነሰ ማለት ነው። ነገር ግን ከድል በኋላ ምንም መልክ ስናሸንፍ ገዱ አንዳርጋቸውን ፍትና ቆመዋለን። አዲሱ ለገሰ ነበረከት ስምኦን እንደዚሁም ደግሞ እንኳን አማራ ያልሆኑ በአማራ ስም ተወክለው ነበረከት ስምኦን ለተፈራ ዋልዋ አዲሱ ለገሰ ማን ነው ደግሞ ይሄ ለዮሴፍ ለካሳ ተክለ ብርሃን አማራ ያልሆኑ ግን በአማራ ስም በአማራ ህዝብ ላይ አያሌ ብለው እነሱ ነገ ጠዋት ላይ ፍርድ ቤት ለፍትህ አደባባይ ላይ እናቆማቸዋለን ማለት ነው። ከጠላቶች ባልተናነሰ ማለት ነው። እና ይሄ ነው። ግን እንደ በአጠቃላይ እዚህ ላይ በዓለማችን ታሪክ በራሱ ልጆች የተካደ በወለዳቸው ልጆች የተካደ ክህደት የተፈጸመበት የአማራ ህዝብ ነው ብንል አልተሳም ማጋነን ማለት እየተቀጠቀጠ ያለው ማለት ይሄ ነው። ቀጣይ ጥያቄና የመጨረሻ ጥያቄያችን ነው። የአማራ ህዝብ ትግል የኢትዮጵያ አንድነትና ቀጣይ ዕጣ ፈንታስ ምንድን ነው? እንግዲህ ይሄ ያው ሰፋ ያለ ጊዜ ብቻ ግን እንደው ጥሩ ምጥና አድርገን ያለ ባጭሩ ለመናገር እና የኢትዮጵያ አንድነት ቀጣይ ዕጣ ፈንታ የሚለው ከኋላ ታሪክ ስንነሳ ማለት ነው። በረጅሙ የኢትዮጵያ ታሪክ ስናይ የኢትዮጵያ የስነ መንግስት ታሪክ የሀገረ መንግስት ግንባታ ያንን በምናይበት ጊዜ በረጅሙ ታሪክ የአማራ ሰራሽ። ስለዚህ
ያለ አማራ ኢትዮጵያ ትቆማለች ብሎ ማሰብ ዘበት ነው። አሁንም ቢሆን ለማሳጠር ነው። አሁንም ቢሆን ኢትዮጵያ የምትሰራው በአማራ ነው፣ የምትፈርሰው በአማራ ነው፣ መደዴም አማራ ነው። ይሄን ደግሞ ስል ወይ ጉራ ለመቸርቸር ምን ለማለት አይደለም፣ ሀቁን ስለሆነ ማለት ነው። ሀቁን ስለሆነ የኋለኞች ዘውጌዎች የአማራን ታሪክ ሀገር መስራችነት ጥላሸት ቢቀቡትም ቅሉ ነገር ግን የእነሱን የሐሰት ትርክት በእውነተኛ ትርክት ላይ በእውነት ትርክት በተመሰረተ ክርክርና ሙግት ማፍረስ ይቻላል። ስለዚህ በረጅሙ ባጭሩ ላለፉት 3000 እና 5000 ዘመናት የአማራ ሕዝብ የሌሎች ነገዶች በኢትዮጵያ ውስጥ ለሚኖሩ ብሔር ብሔረሰቦች ባህሉን አስተምሯል፣ ቋንቋውን አስተምሯል፣ የምጣኔ ሀብታዊ ስርዓትን አስተምሯል፣ ስራን አስተምሯል፣ የሀገረ መንግስት ግንባታን ሂደትን አስተምሯል፣ የፍትህ ርት ጉዳይን አስተምሯል፣ ፍትሐ ነገስት ክብረ ነገስት የሚሉትን ወስሮ መንግስት የሚሉትን አስተምሯል። ይህን ያስተማረ ማነው? አማራ ነው። ይህንን ሀቅ ግን ይህንን እውነታና ሀቅን ግን የታሪክ ቀበኞች የኋለኛ ዘውጌ አማጺዎች ይህንን የአማራን ታሪክ ቅድም እንደነገሩ ጥላሸት ሲቀቡት እናያለን። ስለዚህ የአማራ ትግል እንደ ሌሎች ብሔር ብሔረሰቦች እንደ ሌሎች ዘውጌ አማጺዎች ተነጥያ ሀገር መሰረተ ነው ማለት አይደለም። የአማራ የህልውና ትግል አሁን የያዝነው ትግል መነሻችን አማራ መድረሻችን አማራ ስንል ከኢትዮጵያ ተነጥለ ማለት አይደለም። አማራ በማንነቱ ላለፉት 34 ዓመት ተነጥሎ ተመቷል፣ የተሳደደ ነው። ይህንን ደግሞ መዳንና ህልውናን መቀጠል የሚችለው አማራ በማንነቱ ሲደራጅና ሲሰባሰብ ነው። ለዚህ ነው ሰሞኑን የቋራን ቃል ኪዳን ላይ ምንድነው ይሄ የአማራ ፋኖ ብሔራዊ ኃይል ብሎ ሲመሰረት ምንድነው ያሉት? የፖለቲካ ርዕዮተ ዓለማቸው የአማራ ብሔርተኝነት ይላል። የአማራ ብሔርተኝነት። ስለዚህ የአማራ ብሔርተኝነት ስንል ርዕዮተ ዓለማችን ስንል ምንድነው? በአማራ ማንነት ተደራጅተን ተሰባስበን ምንድነው የተደቀነብን የጥፋት አደጋ እሱን መስመር የምንችለው መጀመሪያ አማራ በአማራነት ተደራጅቶ ነው። ይሄ ደግሞ አንድ ማህበረሰብ አንተ ራስን የምትከላከለው ሊመታ ሲመጣ አንተን ሊያጠፋን የመጣን ጠላት መጅን ብላት አጠፋለት ሞትማች ትከላከላለህ እንዴ? ስለዚህ አማራው ራሱን በራሱ ተደራጅቶ ከጥፋት አደጋው መዳን አለበት እንደምን ነው እንጂ ሌሎች ብሔረሰቦች እኛ ሀገር እንችላለን ማለት አይደለም። አንደኛ አባቶቻችን ቅድመ አያቶቻችን በአጥንት በደምና በላ የሰሯት ሀገራችን ጥለን ወዴት ማለት ለዚህ ስለዚህ ያው በእርግጥ ራስን መከላከል ተፈጥሯዊ ባህሪ ነው። ስለዚህ አማራ እንደ ሌሎች ብሔሮች እኛ ራሳችን ችለን ሀገር እንሆናለንም አላለም። እንደ ሌሎች ብሔሮችም ኢትዮጵያ የምትባል ሀገር እኛ ያልመራናት ሀገር ገደል ትግባ አላለም። ትናንትና የከፈለለት መስዋዕትነት ሳያንሰው ትናንትና የደም መስዋዕትነት ያጥንት መስዋዕትነት ከፍሎ ያቆማት ሀገር ዛሬ
ባመናቸው በራሱ ካብራኩ በወጡ ልጆች ተመልሳ ወዳልነበረ ክብሯ ስትሄድ ዞሮ ዛሬም እንግዲህ እንገዛ ወገኖች ሲበድሉት የኖሩት ህዝብ ዛሬም ደግሞ ሲበድሉት ነገር ግን የእንገዛ ወንድሜ እንዲያረገኝ ብሎ ኢትዮጵያን ከመታደግ ቆማ ላይም ልታደግ ልሙት ልሰዋላት ብሎ ነው የወጣና ስለዚህ እኛ ያልመራናት ሀገር ገደል ትግባ የሚል ብሂል አማራ ውስጥ የአማራ ህዝብ ውስጥ የለም ማለት ነው። አርበኛ መምህር ወለላው ካሴ ለቃለ መጠይቅ ፈቃደኛ ሆነህ ከሚዲያ ጋር ባደረከው ቆይታ በአድማጭ ተመልካቾች ስም ከልብ አመሰግናለሁ። እኔም አመሰግናለሁ መልኬ። እንደዚህ የተገናኘነ ፕሮግራሞችን እንስራ፣ የሰነድ ዝግጅቶችም አሉ እነሱን እያቀረብን ቅድም እንዳለው ሚዲያ አንዱ የትግል ፓወራችን እስከሆነ ድረስ ካፈሙዝ ባልተናነሰ ሚዲያው ስለሚታገል ይህም እነዚህ ፕሮግራሞች እንዲሰራነ አጠናክረው መቀጠል አለብን የሚል ሀሳብ አስተያየት ሰጣለሁ ማለት ነው። አመሰግናለሁ።